ኪሹ ኖ ኖ ኖ ኖ ኖ ኪሹ መጫወቻ ነው። ዛሬ እኔ አልሐምዱሊላህ አላህ ጥሎ አይጥልም። ቀጥተኛ ከሆንሽ ትናንት ላይ ነን አልጨረስንም። ትናንትና ሽማግሌ ጠዋት ተነሳ ያቆምነው። ጠዋት ሽማግሌ ሰብስበሽ ምን አደረግሽ? ሽማግሌ ሰብስቤ ትላልቆቹን ሽማግሌ ሰብስቤ ቤታቸው ሄጄ ሁላቸውንም ጠርቼ በቃ እኔ ምንም አልፈልግም፣ ምንም እንድፈታኝ ነው የምፈልገው ያልኩት። በዚህ መሀል የሶስት ወር ልጅ አለኝ። ወንድ ልጅ ማለት ነው። ወንዱ ልጅ 3 ወሩ ነው ወላሂ 3 ወሩ። ከዛ በቃ እንድፈታኝ ነው የምፈልገው። ምንም አልፈልግም፣ ምንም ጭቅጭቅ አልፈልግም። በቃ ገባኝ። ልጅቱ ስለወረደላት ውሸቷን ነው ለማለት ነው። አላስገዝኩም፣ የውሸቷን ነው ለማለት ነው የተመለሰው። እናቴ ጎረቤት ሁሉም ሰው እንትን ብሎ ሸውዶኝ እንዳስወጣላት አድርጎኝ እሱ መጣ። ከዛን አሁን እኔ ውሸታም ሊሆን ነው ኳንኩኝ። ሁሉም እንድታስወርድ የመከሩሽ ምንም አይነት ማስረጃ እንዳይኖርሽ እና አንቺ ውሸታም ለማስባል ነው። ወላሂ ሀቡ በሙስሊም ከዛን እኔ እሱ ካደ፣ እኔ ደግሞ በቃ ከካደ ጋር ምንም በቃ አልኖርም። በቃ ፊታኛ ያልኩት አልፈታም አለ። ሀቡ በሙስሊም ኒካ ሴት ልጅ ካወረደች ምንም ይዛ አትወጣም። ምንም ሀታ እየለበሰችው መላብስ ልብስ እንኳን ታወልቃለች። በገዛ ንብረትሽ አንቺ አይደለሽ እንዴ ለፍተሽ ሱቁን የከፈትሽው? እኔ ነኝ ያመጣው። ግን ራሷ ነች ጠግባ የምትወጣ ይላሉ። ሰው አይረዳሽም እና እንትንም አለ ሰውም አላቸው። በቃ አለ አይደለ እሱን በቃ ገዝቷቸዋል እነሱን። ከዛም የገዛ ቤተሰብ እንኳን አልተረዳልኝ። በቃ ለልጆች እነሱ ደግሞ አውቃለሁ ለልጆቼ እንዲኖር ነው ለልጆቼ ስል ለልጆችሽ ብለው ትዳርሽ እንዳይፈርስ ብለው የማገጠ ባልሽን ሰራተኛሽን ያስረገጠ ባልሽን አስወርጂላት እና ቀጣይ ህይወት ብለው መከሩሽ። ሄደሽ ካስወረድሽ በኋላ እሱ መጣ። የዛን ሁለት ማስመጣ ሁለትሽም ተመሳጥረዋል ማለት ነው ከእሱ ቤተሰብ ጋርና ከአካባቢ ሰው ጋር። ሀቡ እንትን ያልኩኝ ፖሊስ ጣቢያ ያልኩኝ ሽማግሌዎቹ እምቢ ስላቸው ትዋሻለች ስላቸው ፖሊስ ጣቢያ ያልኩኝ። ፖሊስ ጣቢያ ደግሞ እንትን አምጫሉኝ እንትን ምስክር ሀቡ ምስክር የለም ማንም ይባል። ልጅቷ አለች ቤት ከኔ ቤት ናት። ልጆቹን ይዛለች እኮ ይመስክርልኛል። የእሷ ምስክር አይሆንም? አዎ አስረግዞኛል። የእሷን ስም አይጠሩም እንትኖቹ ፖሊሶቹ። በቃ ከሱ እሱ እንዳስረገዛትና እሱ ማፍታት እምቢ እንዳለሽ ማስረጃ አጪ፣ ምስክር አጪ። 3 ሰው አንጨረሰው ሀቡ ማንም እምባል ሀታ እናት እምቢ አለች። ዶክተሮቹ እርግዝና ማስወጣት በህግ ያስጠይቃል። ስለሚያስቀጣል መሰክርም አሉ። አረተውኝ ነው በውስጥ ነው ያስወጣውላት። ከዛም በቃ ምን ማድረግ አለብኝ? በቃ አሁንም ሌላ ሽምግልና ሌላ እንትን ቤት አልቻቸው ራሴን መፍታት ጤናማ አልሆንማ፣ ጥሩ አልሆንም። በቃ ሸሪያ ፍርድ ቤት እኮ እሱ አልፈታም ቢልም ሸሪያ ፍርድ ቤት ሄደሽ ያፋቱሻል መሰለኝ አይደል? የዛን ጊዜ እንደዚህም ምንም ነፍሴን አላወቅኩም። ስራ ብቻ ነው የምሰራው፣ ጉልበቴ ስራ ነው እንጂ እንደዚህ አላውቅም። ከዛን ሀቡዬ ከዛን ሰብስቤ እሱም ከሱ ጋር መምጥቶ ራሴን ስፈታ ሀቡ ሺቲ ነው የለበስኩኝ። እንደዛው ነው የወጣሁት የኛ ቤት የገባሁት። ከዛን አንድ ጓደኛ ያለች ዶክተር ናት፣ በጣም ጓደኛ ናት። እኔ ግራ ገብቶኝ ተደብቄ እናቴ ቤት በቃ ተደብቄ ከማንም ጋር ሄድኩኝ። ዶክተር ያቺ ዶክተር በጣም ባለውለታዬ ናት። ከልጄ በቃ አሁን የሆነ ቦታ ሂጂ አለች። እኔ ልክሻለሁ ትሄጃለሽ አለች። አንቺ ጠንካራ አልፈለኩም። ጌጦች አሉኝ ብዙ ሲመጣ እሱም ሲሄድ ለስራ ሲሄድ ይዞልኝ ይመጣል። በሱ እያታለለኝ እኔም በሱም እየታታለልኩ በቃ ነው የምሰራ ድሮ። ከዛ አንድ ጌጥ 300 ብር ነው ሻጥኩት።
በቃ የሆነ ቀደስ የምትቀር ማለት ወርቅ ነው አይደል? አዎ ወርቅ። ኦኬ ወርቅ ይገዛል። 300 ብር ሽጫት ሄድኩኝ አዲስ አበባ። አዲስ አበባ ሄጄ 500 ብር እንትን ፓስፖርት አወጣው። ድሮ የዛን ጊዜ በሳምንት ነው የምሰጠው ፓስፖርት። ከዛ አላህ ረዳኝና ሄድኩኝ ኩዌት። ሲሄድ በጣም ቀልጣፋ ነኝ፣ ጎበዝ ነኝ። ሴትዮታም ዶክተር ናት፣ እሱም ዶክተር ነው። እንትን አላቸው መሀል የሙተሰላት ይላሉ። እንትን ስልክ ወደ ሌላ ሀገር የሚደወለው እንትን አላቸው። ስልክ ቤት ቀጠሩኝ፣ ሰራሁኝ 2 አመት። ይኸውልሽ 2 አመት ሰርቼ። የት ሀገር ነው ስልክ ቤት የቀጠሩሽ? ኩዌት ሀገር። ኦኬ 2 አመት ሰርቼ ፍሪ ቪዛ አግኝቼ፣ ይሄኛ በጠለብ ነው ፍሪ ቪዛ የስዑዲ ሲያገኝ ኢትዮጵያ ሄድኩኝ። ሲሄድ ደግሞ 100,000 ብር ይዤ መጣሁ። ያቺ 100,000 ብር የዛሬ 2 ሚሊዮን 3 ሚሊዮን ትሆናለች። ብዙ ነገር ነው የምትገዛ ይዛን ጊዜ። ከዛን ያቺን ፍሪ ቪዛ እዛ ያለው ከፍዬ 100,000 ብር ይዣት መጥቼ እንትን ገንዘብ መሬት ገዝቼ ሄድኩኝ። በዚህ መሀል የልጆቼን ልንገርሽ፣ ልጆቼን ረሳሁኝ። ልጆቼ የዛን ጊዜ ወሰደ፣ ለእሱን የተሰጠው እሱን የወሰደው። ወላሂ ፍርድ ቤት የምታወሩ ሰዎች ኮመንት ላይ እሷ በፍርድ ቤት እንጂ በሸሪያ ፍርድ ቤት አይደለም የተፋታችው። በራሴ ነው የተፋታው፣ በሽማግሌ ራሴን ራሴን ነው የፈሰድኩት። በቃ ከላስ እኔ አልፈልግም፣ የእሱ ንብረትም ከሱም ከምንም ነጻ ምንም አልፈልግም ብላ በለበሰችው ሽቲ ነው የወጣችለት። ግን ማለት ነው አንቺ ቤትሽን ንብረትሽን ጥለሽለት ስትወጪ እሱ ሰራተኛሽን አግብቶ መኖር ጀመረ ወይስ? ቆይ እሱን ረሳውኝ። እሱን ልንገርሽ፣ ይቅርታ ወላሂ ረሳ አደባለለኩት። እንትን ሲሄድ ቪዛ ስዘጋጅ ልጅቱ ጋር ደወልኩኝና እኔ ራሴ ከልጆቼ አንቺ ነሽ ያወጣሽኝ። እንኳን ልጆቼ ለማንም የሚሆን ሰው ነበርኩኝ። የብዙ ሰው አፍ ነው የዘጋሽው። ልጆቼን አደራ ብያት ነው የሄድኩኝ። እናቷ ጋርም ደውዬ ልጅሽ ነች ከኔ ቤት ያስወጣችኝ፣ ልጆቼ ጋር እንድትኖር እርጅኝ አልኳት እናቷ። ስለዚህ አንቺ ራስሽ ፈቀድሽላት ማለት በቃ ሲጀምር ባትፈቅጂላትም ኦልሬዲ ቤት ውስጥ ነው ያስረግዟታል። አዲስ ነገር የለም፣ አብረው ይኖራሉ። አንቺ ግን ደውለሽ በቃ ልጆቼን አደራ አልሻት። ልጆቼን በደንብ ነው ያዘችልኝ። እኔ ውለታዋን አልረሳም። ልጆችን ትምህርት ቤት እኛ ጋር ይዘንባል። ትምህርት ቤት አደርሳቸዋል። እንዳመጣ እኔ ደስታ ልጆች ብቻ ናቸው። ምንም የፈለገ ነገር ይጥፍ፣ የፈለገ ለልጆቼ አንድ ቀን ስለ ልጆቼ ጥሩ የሚያወሩልኝ ሰው ካገኘበት ስልክ ራሱ አቡ እንዴት ደስ እንደምል ያ ሰው እንዴት እንደሚወደው በቃ እነሱ ያልሆኑትም ራሱ ቢነግሩን ደስ ይለኛል። እስከዛሬ ለመስማት ስለ ልጆችሽ ዜና ለመስማት ካለሽ የተነሳ ስለ ልጆችሽ የሚያወራልሽን ሰው ሁሉ ትወዳለሽ። ተረዳል ማንም በቃ በልጆቼ ከመጡ ያስናል። እስከ ዛሬ ራሱ እኔ እስከ ዛሬ አልታደልኩም፣ ከልጆቼ ጋር አልኖርኩም። አይዞሽ ለሴት ልጅ ለእናት ስስ ብልቷን ስስ ጎኗ ማለት ልጆቿ ናቸው እና ለልጆችሽ ስትይ ነው አንቺ ደውለሽ እሷን ልጆቼን አደራ ያልሻት። በቃ ባሌን ብትወስጂው ውሰጂው፣ ግን ልጆቼን አደራ ለልጅቷ ቤት ሰራሁላቸው 32 ቁቆ። ለማን ቤተሰብ? ልጆቼ ከልጆቼ ጋር እንዳትል ሀቡ ለባልሽ ሚስት የባልሽ ሚስት ልጆችሽን ጥላ እንዳትወጣ ብለሽ እናቷ አይረዳችኝ። ልጇን ከልጆቼ ጋር እየተቆጣቻት አኖረቻት። ያንቺስ በዛ። ባልሽንም ወስዳ እንደገና ቤት ሰራሽ ለእናትና ለአባቷ። ለእሷ አልሰራሁላት፣ ለእናቷ ለእናትና ለአባቷ ቤት የምትሰሪላት ለምንድን ነው? አልገባኝ። ምን እንዲሆን ነው? ልጅቷን ልጇ እንዳትጎዳ፣ ልጆችሽን እንዳትጎዳ፣ ጥሩ እንድትሆን ለልጆችሽ ጥሩ ገንዘባቸው መሬት አላቸው። በስቆርቆሮች ምናምን ብቻ ነው የገዛው የረዳዋቸው ልጆች ብቻ። ከዛን ሀቦ
አለቻቸው። 10 ዓመት ተጫውቶባት ባህራ እሷንም ጣላት፣ አባረራት። 10 ዓመት ከባልሽ ጋር ኖራ አባረራት። እስከ ዛሬ ምንም አልወደቀችም። እስከ ዛሬ የተንከራተተች ነው። ግን አልረገምኳትም። በዚህ መሀል እኔ ማንንም እኔ ባለጌ ባሌ ነው እንጂ እሷን አንድም ቀን አልተቆጠባትም። ሴት ልጅ ወለዳት አላስወለዳትም። በቃ አወቀች፣ እሷን ተጠቀመች። በቃ እኔ ምን አብሮ ኖሩ አንድ ቤት 10 ዓመት ኖራ አልወለደችም። ከባልሽ አልወለደችም። ግን ልጆችን ብቻ አድርጋ እኔ በእነሱ ነው የምደሰተው። እኔ ምን አገባኝ? እሷ እንደፈለገችው እንግዲህ ልጆቼ ብልጥ ሆኖ ጎበዝ ሆኖ እስከ ዛሬ ልጄ ዛሬ አሁን ልትፈተን እንትን ሄዳለች 12ኛ ክፍል። ከ1ኛ ክፍል ጀምረ እስከ ዛሬ 1ኛ ነው የምትወጣ። ወላሂ ሀፊዝ ቁርአን ናት። ደግሞ ሁለቱም ሀፊዝ ቁርአን ናቸው። እኔ ግን ለእኔ አልኖርኩም እስካሁን። እሺ ወደ አንቺ ስንመለስ ከኩዌት ገባሽ፣ ፍሪ ቪዛ ገዝተሽ ወደ ሳውዲ ሄድሽ። ሳውዲ ሄድኩኝ። ሳውዲ ሲሄድ ደግሞ ወላሂ ሀቡ ወላሂ አላህ ጥሩ ስራ ሰጣኝ። ልጆችን ስራ ማስገባት፣ ቪዛ መላክ፣ ሰው ማምጣት፣ ከአረቦቹ ጋር መስማማት፣ ከአረቦቹ ቪዛ ማውሰድ። ቢሮ ውስጥ ነበር የምትሰሪው? ኡሙ ኢምራን ይሉኛል። አንድ ቀን ከአረቦቹ ጋር የእኛ ልጆችም ጋር አንድ ቀን ተጣልተን አናውቅም። ሀቡ በምን መሰለች? የእኛ ልጆች ከአረቦቹ ጋር ካልተስማሙ ወደው ሂጄ ነው ማመጣቸው። አረቦቹም የእኛ ሴቶች ካልተስማማቸው ወደው ሂጄ ነው ደርስላቸው ለሁለቱም። ለምን እዛ ብዙ ቦታ ስለምሰጣቸው ብዙ ሰው ስለምፈልግ አንድ ቀን ተቀይሞኝ አያውቁም። አንድ ቀን ከማንም እንደዛ ስል ስኬታማ ሆኜ ብዙ ማላቆ ብር አካውንቴ ላይ ኖሮ ወደ ፈረንሳይ ሀገር መጣሁኝ። እዛው ትቼ ብሬ ሁሉንም ነገር ከሳውዲ ወደ ፈረንሳይ ብርሽን ሳውዲ ውስጥ ጥለሽ ወይስ ኢትዮጵያ? ኢትዮጵያ ሄጄ ብዙ ብር ኖሮኝ ገብቼ 4 ሚሊዮን ብር ይዤ ገብቼ ከኢትዮጵያ ከሳውዲ። በስንት ዓመት? 4 ሚሊዮን ብር በስንት ዓመት? ሳውዲ ስንት ዓመት ሰራሽ? 3 ዓመት ከ2 ወር። 3 ዓመት ከ2 ወር በመክተብ ስራ ብር አትልኪ ነበር ለልጆችሽ? ለልጆቼ አላሁ አክበር ለልጆቼ እሱ ራሱ ድሮ ልጆቼ እንትን የላቸውም፣ ስልክ የላቸውም፣ አካውንት የላቸውም፣ ልጆች ናቸው። እሱ ራሱ በእነሱ እየተጠቀመብኝ በእነሱ የሰው ቆይ ሲጀመር አንቺ ሀብትና ንብረትሽን ጥለሽለት ነው የወጣሽው። ሚስት ሰጠሽው፣ ሰራተኛሽን ሰጠሽው እንደ ሚስት፣ ልጆችሽን ተውሽለት፣ ቤትሽን፣ ሱቅሽን፣ ንብረትሽን ሙሉ በለበስሽው ሺቲ ወጣሽ ከቤት። ስለዚህ ለልጆቹ ለምንድን ነው አንቺ የምትልኪው? ልጆቼ እኔ በቃ እንዳይቸገሩልኝ ድሮ ለምንድን ነው የሚቸገሩት? ያንን ጥለሽ የወጣሽውን ሱቅ ጥለሽለት የወጣሽውን ሱቅ እየሰራ ልጆችን አያሳድግም? ሀቡ አንድ ሀቅ የሆነ የሰው ሀቅ ከአንቺ አይተርፍም። ሀቡ ከኔ ምንም 1 ዓመት አልቆየም። ያ ሁሉ ንብረት ከኔ ኋላ 1 ዓመት አልቆየም። አለቁበት ኢላ ቡናው ብቻ ቡና ስሩ አይነቀል አይደል? እሱ እንጂ ሌላችሁ አለቁ። በቃ ከኔ ስራ አባከነበት። ሀቁ ስላልሆነ አባከነበት። ወላሂ አልዓዚም ምንም በቃ ሱቆቹ 1 ዓመት አልቆየም፣ ተዘጋ። እንደውም ሀቡ ብዙ ነገር ባልናገር ይሻላል። ብዙ ሰው አለ የኛ ሰዎች እዚህ አንቺን ይወዱሻል። ብዙ ኢዳ ራሱን የከፈልኩት አለ። እሱ የሰው ብር እንትን ብሎ ለልጆች ስል እናቴ ናት ደግሞ ለዚህ እንትን የምታበቃኝ። እሷ ትፈራለች ለልጆቼ። እኛ ሀገር የሆነ ነገር አለ፣ የሆነ የሚሉት ነገር አለ፣ የምታሰር ነገር። በባዕድ አምልኮ ያመልካሉ። ኖ አይደለም። ሰው አሁን ላይክ አንቺ የሆነ ነገር ምሳሌ ነው የሚወስድብሽ። የሆነ ነገር አንቺ የሆነ ነገር ከኔ ስትወስጂ አልሰጥም ካለ ሀቄን ከወሰድሽ እኔ ካልሰጠውሽ እኔ የሆነ ቦታ ሄጄ የሆነ ነገር ቋጥራለሁ። እኔ ምን አውቃለሁ? ወላሂ እሱ ይሄ መርገም እንደ መርገም ማለት ነው። ከዛን እናቴ ትደውልና
ልጆችሽ ሊሞቱብሽ ነው። ከልጃ ልጆችሽ ሊሞት እንደ ሰውም አይሞቱም። ሆዳቸው ተነፍቶ ምን ብሎ ነው የሚሞቱት ስትለኝ እኔ ጭንቅላት እኔ ሞታለሁ። እኔ ስንት ብር ነን ልካለሁ ሂጂ አስፈችላቸው ነው የምላችሁ። ገባኝ። ጋይስ እንደ መተት ነገር ነው እንትን ማስቋጠር ሰው ላይ እኔ በልጆች ብዙ ነገር ነው ተጠቀምብኝ። እኔ እንጃ እውነት ይሁን ውሸት ይሁን እናደጋ ሄዱ እነሱን ያስፈራራታል፣ እሷ ደግሞ ታስፈራራኛለች። ምንድን ነው የሚባለው? ይሄ ኮራሪማ ማሰቀል ነው ምናምን የሚባል ነገር አይደል? በኦሮመኛ ጣኖ ነው የሚባለው። ጣኖ ማለት እርግማን የሆነ በቃ ሀቁ ነው። በቃ ቋጥሮ የሆነ ሰው የሚረግ ከሆነ ነው የሚሰራው። እውነት ከሆነ ነው የሚሰራው። ሳትበድኝ እኔ ሄጄ እዛ ቦታ ላይ ባስቋጥርብሽ አይሰራም። ደግሞ ሰውዬው ያረጋል፣ ይወስዳል የሰው ብር። ገባኝ፣ ይወስዳል። ግን አንቺ የባልሽ ሀቅ የለብሽም። ባልሽ በደለሽ እንጂ አልበደልሽው። ምንም ሳታደርጊው ሄዶ ቢያስቋጥርብሽ አንቺ ላይ ይሰራሉ ወይ? ላላ አይሰራብኝም። ለእኔ ደግሞ አያስሩም ሰዎቹ እሱ የእነሱን ብር የወሰደ ሰዎች ናቸው። ሄዶ በሱ የሚያስሩ አሁን ገባኝ። ባልሽ ሀቃቸውን የበላባቸው ሰዎች፣ ባልሽ ብራቸውን የወሰደባቸው ሰዎች ሄደው የአንቺ ልጆች ላይ አንቺ ላይ ካስቋጠሩ በባልሽ ይደርስብሻል። አንቺና ልጆች ላይ እኮ ይሉኛል። እኔ ከዚህም በፊት ኢትዮጵያ በቃ ብዙ ምስትን ስላላቃላቀም እኔ ዶሮ አልሰማሁም። ግን አሁን እናቴ እየደወለ ልጆችሽ ሊሞቱብሽ ነው። እንደ ሰውም አይሞቱም። ሆዳቸው ተነፍቶ ተጨንቆ ነው ትልኛል። ደግሞ ልጆች እንደውም ተጨንቆ ምንም እንድነካቸው አልፈልግም። እኔ ደግሞ እጅ ሰውየው ጋር እጅ ለእሷ ትስጫ አይሰጣቸውም። ለሰውየውን ፈልግ ይላታል። ባላ የሚያስረውን ሰውየውን ለአስር ሊለውን አንጭልኝ ነው እኔ አትናግረዋሉ ሊሆኑ። ከዛ ስንትና ስንት ሺህ ብር ከፈልኩኝ በሱ ምክንያት። ከዛ ልጆች ስትከፊ አንቺ ሰዎች እንዳያስረግሙብሽ ልጆችሽን አንቺን እንዳያስረግሙሽ ልጆች ሳላያቸው እንዳልሞት እንደ አንድ ቀን ባሸታቸው ላቸዋለሁ። ከዛ ልጆች አደጉ ቁርአን ቀሩ። ይሄ ነገር በቃ ሁለተኛ በቃ ለሱ ማስጠንቀቂያ ሰጡት። እኛ እንወጣለን፣ ከአንተ እንወጣለን፣ እናታችንን አታስጨንቃት፣ ምንም አትውሰድ ከሰው እና በቃ ብሎ እንትን አሉ። ከዛ ልጆች ሲያድጉ ቤት ገዘውላቸው በስሜ እቃሞ ልጅ በቃ ቤታቸው ውስጥ እንዲኖሩ አደረግኳቸው። ይኖራል እሱም ከነሱ ጋር። አሁን ብዙ ሰው ቤተሰቦቼ የፈታሽን ባልሽን ቤትሽ ውስጥ ታኖራለች፣ ከዛ ልጆቹ ጋር አባት ይኖራሉ። እኔ ወጣ ስላቸው እሱ ይሄዳል፣ እኔ እዚህ ነኝ። እኔ ብር እያለ ልጆች ለምን ይንከራጠጣሉ? እኔ ቤት እያለ ልጆች ለምን በቃ እነሱ የማይፈልጉ ቤት ውስጥ ይኖራሉ። ሁለተኛ ሚስቱ ሴቱ የእሱ ሚስት አትወዳቸውም። ልጄን አገባ ደግሞ ሌላ ሚስት አገባ። ያችኛዋን ሁለተኛዋን ሚስቱን አባረረና ሌላ ሶስተኛ ሚስት ደግሞ አመጣ። አሁን በሐላል አገባ። ያቺ በህራም ነው የሚኖሩት። አገባ። ልጆችን ከእሷ ጋር መኖር አልፈልግም። እኔ ልጆች እንዲኖሩ ነው የምፈልገው፣ እንዲማሩ፣ ቁርአን እንዲቀሩ። በቃ ፕሮግራም አድርጌ አንድም ሰዓት አያበላሹ። ትምህርት ቤት፣ ቁርአን ቤት፣ ስፖርት ቤት ልጅ እንደዛ ነው በቃ ከፍዬ ሁሉም ቦታ ከፍዬ ኮንታክት አድርጌ በቃ ግሩፕ አድርጌ ከአስተማሪዎቹ ጋር ምን እንደጎደላቸው በቃ እንደዛ አድርጌ ጀልትን አረካቸው። ሀቡዬ ግን ለራስ አልኖርኩም። ወደ አንቺ ህይወት ስንመለስ ከሳዑዲ ስትገቢ ከ3 ዓመት በኋላ ኢትዮጵያ ሹክራን አብድሰመድ ኢትዮጵያ 4 ሚሊዮን ብር አስቀምጠሽ ወደ ፈረንሳይ ሄድ። 4 ሚሊዮኑ አለ ኢትዮጵያ ውስጥ አለ፣ እስካሁን አለ 4 ሚሊዮኑ
አለ ምንም አልተበላሽ። በራሴ ስም ነው ያለው። እኔ ምን አውቃለሁ? መንግስት ከወሰደ ነው እንጂ አለ ሁሉ ነገር። አራት ሚሊዮን ብር አስቀምጠሽ ወደ አንቺ መጀመሪያ ከባልሽ ጋር ስትፋች ወደ ኩዌት ነው የሄድሽው። ከኩዌት ገብተሽ ወደ ሳውዲ የሄድሽ ጊዜ ኢትዮጵያ የገባሽ ጊዜ ልጆችሽን አይተሻቸዋል? ለመጨረሻ ጊዜ አይቻለሁ። እና ሳምንት አንድ ላይ ቁጭ ብለናል። ከዛን አድሬያለሁ ከነሱ ጋር ሽታቸውንም አሽትቻለሁ። እና ልጄ እድል አላገኘም። ልጄ ትልቋ ልጄ 2 ዓመት ከእኔን ጡት ጠብታለች። እሱ ደግሞ ምንም አልጠባኝም። ግን በጣም ነው ወደኛ፣ በጣም ነው ወደኝ። አቦ ይመስለኛል። ቆይ እሺ፣ ወደ ከሳውዲ የገባሽ ጊዜ ከኩዌት የገባሽ ጊዜ ሄደሽ ልጆችሽን አይተሻል? የገባሽ ጊዜ ልጆችሽን አይተሻቸዋል? ባይነሽ አይቻለሁ። የዚህን ጊዜ አድጎልኛል፣ ልብስ ማጥቦልኛል። እኔ የምመኘውን የሰው ልጅ ሲያይ ነበር፣ ከሰው ልጅ ሲያይ ነበር። ሁሉንም አድርገውልኛል። ምግብም ሰርታ በልታኛለች። ደስ ብሎኝ በቃ ሆነ አለ አይደል? ሆነ የባልሽ ሚስት ናት ምግብ ሰርታ ያበላችሽ? ኖ ልጅሽ አድጋ እሳይ፣ ሴቷ ልጅሽ 2ኛ ልጅሽ አድጋ ምግብ ሰርታ፣ አንደኛ ልጅ አድጋልኝ ምግብም ሰርታ አስደምማኝ። በቃ አለ አይደል? ባለሙያ ከኔ የበለጠ ይሆናልኝ። እኔ ባለሙያ ነኝ። ሀቡ በዚህ መካከል በጣም ባለሙያ ነኝ። በጣም የስራ ሰው ነኝ። 8-9 ፉል በአንድ ጊዜ የሚሰራ ሰው ነኝ። እንደዚህ በአንድ ጊዜ 8-9 ምግብ አቀርባለሁ። በአንድ ጊዜ በአንድ ጊዜ ሴት ጀግና እናት ነሽ። አይዞሽ እሺ። ስንት ዓመት ሆነሽ ፈረንሳይ ከሄድሽ? አሁን ፈረንሳይ ወላ 5 ዓመት ነው። ስኬታማ ነው እንኩኝ። ሀቡ ልንገርሽ፣ ልጆችሽን አትወስጃቸውም? አንቺ ፈረንሳይ ስኬታማ ከሆንሽ ወስደሽ ልጆችሽን ራስሽ ጋር ለምን አታኖሪያቸውም? ይኸውልሽ 2022 በፈረንጆቹ ኤምባሲ አስገብቻቸው ነበር። እሱ በቃ ይዘገባቸው የሆነ ነገር በቃ ልጆቹ ስለማያውቁ ስለተማሩ ለመሰለሽ እንደዚህ አይነት ክፉ